እንደምን አድራችኋል ውድ የአርሰናል ድምጽ ቻናል ተከታታዮች። የአርሰናል ድምጽ ፕሮግራም ተጀምሯል። በዚህ ፕሮግራም ሰዓቴ ላይ በሚኖረኝ ቆይታ ውድ አድማጮቼ በትናንትናው ዕለት የተደረገውን የኤፍኤ ካፕ ጨዋታ ተመልክቶ እየወጡ እየተሰሙ ያሉ መረጃዎችን እንደዚሁም ደግሞ ከጨዋታ ጋር የተያያዙ መልከታዎችን ወደ እናንተ የማደርስ ይሆናል። እስከ መጨረሻው ድረስ የአብሮነት ቆይታችሁ ከኔ ጋር እንዲሆን ጋብዛችኋለሁ። ቻናሉ አዲስ ስለሆነ ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትጀምሩት ጋብዛችኋለሁ። ከዛ ባለፈ ደግሞ ቪዲዮ በርካቶች ጋር እንዲደርስ ይህንን ቪዲዮ ላይክ በማድረግ እንድትጀምሩት እንደዚሁ የአክብሮት ግብዣዬን አቀርባለሁ። በቀጥታ ወደ ፕሮግራሙ ልሂድ። በትላንትናው ዕለት የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ተከናውነዋል። ከቀን ጀምረው ነው ሲከናወኑ የነበረው። ማንቸስተር ሲቲ ሊቨርፑልን ገጥሞ 4-0 አሸንፈዋል። ፖርት ቫሌ በቼልሲ 7-0 ተሸንፈዋል። እንደዚሁም ደግሞ የአርሰናል እኛ የምንመለከተው የእኛ ጉዳይ የሆነው በሴንት ሜሪ የተደረገው የሳውዝሃምፕተንና አርሰናል ጨዋታ ደግሞ 2-1 በሆነ ውጤት መጠናቀቅ ችሏል። እንግዲህ በጨዋታው ላይ ስቱዋርትና ቻርልስ ለሳውዝሃምፕተን የአሸናፊነቶቹን ግቦች ሲያስቆጥሩ ለአርሰናልን ከሽንፈት ያላዳነችውን ግብ ዮኬሬሽ በ68ኛው ደቂቃ ላይ ማስቆጠር ችሏል። እንግዲህ ይህንን ጨዋታ አርሰናል አሸንፈው ቢሆን በቀጥታ ወደ ግማሽ ፍጻሜው ማለፍ ይችል ነበረ። አራቱን ቡድኖች መቀላቀል ይችል ነበረ። ለሌላ ዋንጫ በድጋሜ የበለጠ አንድ ስቴፕ ወይንም ደግሞ አንድ እርምጃ የበለጠ ቅርብ መሆን የሚችልበትን ውጤት ነበር ማስመዝገብ ይችል የነበረው። ነገር ግን ያ ሊሆን አልቻለም። በሚያሳዝን ሁኔታ በጨዋታው ላይ ሽንፈት ገጥሞታል። እንግዲህ ይህ ጨዋታ የተደረገው ከካራባው ካፕ የፍጻሜ ጨዋታ በኋላ ነው። በመሀል ላይ ኢንተርናሽናል ብሬክ እንደነበረ ይታወቃል። የሀገራት እረፍት ነበረ። ከዛ እረፍት በኋላ ነው ከአንድ ሳምንት ከ15 ቀን እረፍት በኋላ ነው ይህ ጨዋታ መከናወን የቻለው። አርሰናል በጨዋታው ላይ ዋና የሚባሉ ተጫዋቾችን ይዞ አልገባም። በቋሚ አሰላለፍ ላይ የተለያዩ ተጫዋቾችን ነው የተጠቀመው። በዋናው ቲም ላይ የምንመለከታቸው በቋሚ አሰላለፍ ላይ ለተለምዶ የምንመለከታቸው ተጫዋቾች ቢሆንም ግን ደግሞ ሁሌም ቢሆን በጨዋታዎች ላይ ቋሚ አሰላለፍ ላይ የሚገኙ ተጫዋቾች ግን አልነበሩም። በጨዋታው ላይ ቋሚ ሆነው የጀመሩት ለምሳሌ እንደ ክርስቲያን ኖርጋርድ ያሉት እነ ሉዊስ ስኬሊ፣ ማክስ ዳውማን እነዚህ ያሉ ተጫዋቾች በጨዋታዎች ላይ ጋብሪኤል ሄሱስንም ጨምሮ ሞስኬራንም እንደዚሁ ጨምረን በዋና አሰላለፍ ላይ የምንመለከታቸው ተጫዋቾች አልነበሩም ለወትሮ። ነገር ግን በትላንትናው ዕለት ጨዋታውን መጀመር ችለዋል። የመጀመሪያው አጋማሽ ላይ እንግዲህ አርሰናል 1-0 እየተመራ ነው ወደ መልበሻ ክፍል የሄደው። ስህተቶች በጨዋታው ላይ ተመልክተናል። ዲፌንሲቭ ቦታው ላይ ስህተቶችን ተመልክተናል። ሁለተኛው አጋማሽ ላይ ግን ያንን ለመቀልበስ 68ኛው ደቂቃ ላይ ነው በጊዜ ነው አርሰናል ግብ ማስቆጠር የቻለው። ለመቀልበስ በሚችልበት ደቂቃ ላይ ነው ግብ ማስቆጠር የቻለው። ነገር ግን እስከ 85ኛው ደቂቃ ድረስ ሁለቱም ቡድኖች ምንም ግብ ማስቆጠር ሳይችሉ ቀርተው ነበረ። 85ኛው ደቂቃ ላይ ግን ሳውዝሃምፕተን ግብ አስቆጥሮ ጨዋታው በሳውዝሃምፕተን አሸናፊነት እንዲጠናቀቅ ሆኗል። በዚህ ጨዋታ ላይ በዋነኝነት እኔ ትኩረት ማድረግ የምፈልገው ነገር ምንድን ነው? በተደጋጋሚ እየተመለከት ነው ያለ ነው የአርሰናል ጌም ማኔጅመንት ነው፣ ወይንም ደግሞ ጨዋታውን የሚቆጣጠርበት መንገድ። እንግዲህ ጨዋታን መቆጣጠር ማለት አንደኛው በዚህ ውስጥ ሊካተት የሚችለው እና ትኩረት ማድረግበትም ጨዋታን ካምባክ አድርጎ ማሸነፍ። ለምሳሌ 1-0 ሲመራ የነበረ ቡድን 2-1 ሲያሸንፍ፣ 2-0 ሲመራ የነበረ ቡድን 3-2 ሲያሸንፍ ሊሆን ይችላል። እንደዛ አይነት ነገር ከአርሰናል አብዛኛውን ጊዜ እየተመለከትን አይደለም። በፍጻሜ ጨዋታዎችም ላይ ሊሆን ይችላል፣ በፕሪሚየር ሊግ ጨዋታዎችም ላይ ሊሆን ይችላል። አርሰናል ግብ ከገባበት በኋላ ግብ ከተቆጠረበት በኋላ አብዛኛው ጊዜ ሲቸገር እንመለከተዋለን። ወደ ጨዋታው ለመመለስ እጅግ በጣም ሲቸገርና ደቂቃዎች ሲፈጁበት ነው የምንመለከተው ማለት ነው አብዛኛውን ጊዜ። እና ይሄ ነገር መቀረፍ የማይችል ከሆነ በቀጣይ በሚኖሩ ጨዋታዎችም ላይ አፌክት ሊያደርገው እንደሚችለው ቡድኑን መረዳት ይኖርብናል። ቀጣይ አርሰናል ስፖርቲንግ ሊዝበንን ነው የሚገጥመው ወደ ስፖርቲንግ ፖርቱጋል አቅምቶ በቻምፒየንስ ሊግ ማለት ነው። ስለዚህ በዛ ጨዋታ ላይ አርሰናል ለምሳሌ ግብ ተቆጠረበት ብንል ከሜዳ ውጪ ነው ጨዋታው የሚያደርገው። ትላንትናም ሴንት ሜሪ ላይ ነው ያደረገው። አሁንም ፖርቱጋል ሄዶ ነው ጨዋታው የሚያደርገው። በቶሎ ወደ ጨዋታ መመለስ የማይችል ከሆነና ደቂቃዎች እየሄዱ
በመጡ ቁጥር ፍራስትሬት እያደረገ ቡድኑ የበለጠ ወደ ጨዋታው ከመመለስ ይልቅ ለሽንፈት እየቀረበ ይሄዳልና በዛ ላይ አርቴታ በተለይ በቀሪዎቹ ጨዋታዎች ላይ ማድረግ የሚገባውን ነገር ሁሉ ማድረግ ይኖርበታል። የፊት መስመር ተጫዋቾቹም ሆነ የተከላካይ መስመር ተጫዋቾች አንደኛ የፊት መስመር ተጫዋቾች ወደ ጨዋታው ለመመለስ የሚያስችል ሞራል ሊኖራቸው ይገባል፣ ወይንም ደግሞ እምነት ሊኖራቸው ይገባል። ሁለተኛ ደግሞ ተከላካይ መስመሩ ደግሞ ጨዋታውን አስጠብቆ የመውጣት ሞራል ሊኖረው ይገባል፣ ወይንም ደግሞ የስነ ልቦና ጥንካሬ ሊኖረው ይገባል። ያ የማይሆን ከሆነ ግብ ከተቆጠረበት በኋላ ወደ ጨዋታ ለመመለስ የሚቸገር ከሆነ ግብ ከተቆጠረበት በኋላ ጨዋታን ማሸነፍ የማይችል ከሆነ ቡድኑ ብዙ ጨዋታዎች ላይ ከዚህም በኋላ ለሚኖሩ ጨዋታዎች ሊቸገር ይችላል። ስለዚህ እዛ ላይ አርሰናል በደንብ ጠንካራ መሆን ይኖርበታል። ይሄ ትላንትና ብቻ አይደለም የተመለከትነው፣ ከዚህም በፊት ተመልክተናል እና እንደዚህ አይነት ነገሮች ላይ ጠንካራ መሆን ይኖርበታል በስነ ልቦና። ከዛ ባለፈ ደግሞ ያው የአርቴታ ፍሌክሲቢሊቲም ያስፈልጋል። ጨዋታዎችን አጥቅቶ ለመጫወት በተለይ ግብ ሲቆጠር አብዛኛው ጊዜ አርሰናል ግብ ሲያስቆጥር ወደኋላ ማፈግፈግ ይታይበታል። ግብ ሲቆጠርበት ደግሞ ከፈጣን ጨዋታ ይልቅ ኳሱን ይዞ ለመጫወት ነው የሚሞክረው እና ያ ዋጋ ያስከፍላል፣ አርሰናልን ዋጋ ያስከፍለዋል። ፈጣን ጨዋታዎች በኩዊክ ፓስ ቶሎ ቦክስ ውስጥ ለመግባት መሞከር፣ እንደዚሁም ደግሞ ግብም ካስቆጠረ በኋላ ደግሞ አርሰናል ቶሎ ወዲያው ለማጥቃት መሞከር እና ሁለተኛውን ለመድገም እንደዚህ አይነት ነገር መሞከር ያስፈልገዋል እንጂ ግብ ሲቆጠር ማፈግፈግ፣ ግብ ከተቆጠረበት በኋላ ደግሞ በድጋሚ ወጥቶ ኳሱን ይዞ ለመጫወት መሞከር ያን ያህል አዋጭ ሆኖ እየተመለከት ነው አይደለምና በዛ በኩል ላይ ብዙ መሻሻሎች እንደሚያስፈልጉ ነው የምረዳው። እንዳልኩት ነው ከዚህ በኋላ ቻምፒየንስ ሊግ ላይ ስፖርቲንግ ሊዝበንን ነው የሚገጥመው። ከሜዳ ውጪ ነው። በጣም ጠንካራ ጨዋታ፣ ፈታኝ ጨዋታ ሊሆንበት እንደሚችል እገምታለሁ። ምክንያቱም አንደኛ ባለፈው በካራባው ዋንጫ ላይ የነበረው ነገር እንግዲህ በደንብ ጉዳቶች እንደሚኖሩት፣ ተጽዕኖዎች እንደሚኖሩት ተነግሯል። በርካታ ትንታኔዎች ላይ ሰምታችኋል ብዬ አስባለሁ። ተጽዕኖዎች ይኖሩታል እንደዚህ አይነት ጨዋታዎች። በካፕ በፍጻሜ ጨዋታዎች ላይ መሸነፍ ያው ለአርሰናል ደግሞ የመጀመሪያው ብቻ አይደለም ይሄ ነገር። ከዚህ በፊትም በነበሩ የጥሎ ማለፍ ጨዋታዎች ላይ ጥሩ ርቀት ጥሩ ጉዞን ሲያደርግ አንመለከተውም። እንደውም የተሻለ ቻምፒየንስ ሊግ ይሻላል። ስለዚህ እነዚህ ነገሮች ላይ ደጋግሞ ፌል ማድረግ ፍርሃትን ያመጣል። ድጋሜ ፌል ሲያደርጉ ፍርሃትን ያመጣል እና ያንን ፍርሃት ትላንትናም ተጫዋቾቹ ላይ ተጋብቶ ነበረ ብዬ አስባለሁ። የስነ ልቦናም ጉዳይ አለ እንጂ ቡድኑ እውነትን ለማውራት ለሳውዝሃምፕተን አንሶ ወይ ደግሞ ሚያንስ ቡድን አልነበረም። ነገር ግን ያ ሳይሆን ቀርቷል አንፎርቹኔትሊ። ስለዚህ በቀጣይ ጨዋታዎች ግን ጠንካራ ሆኖ ሊቀርብ ይገባል። በቃ እጅግ በጣም ጠንካራ ሆኖ ሊቀርብ ይገባል። በቻምፒየንስ ሊግ ስፖርቲንግ ሊዝበን በሊጉ ሁለተኛ ደረጃ ላይ ነው የሚገኘው። ጠንካራ ቡድን ነው። በሜዳው ነው የሚያደርገው ጨዋታውን። ስለዚህ ያ ላይ ጠንካራ መሆን ይኖርበታል ብዬ አስባለሁ። በስነ ልቦናም ሆነ እንደዚሁም ደግሞ በአጨዋወት መንገድ ማለት ነው። ከዛ ቀጥሎ በፕሪሚየር ሊግ ቦርንመዝን ነው የሚገጥመው። ከዛ ከስፖርቲንግ ጋር የመልስ ጨዋታውን አድርጎ ማንቸስተር ሲቲን ያገኛል። ማንቸስተር ሲቲን በሜዳው ነው ውድ አድማጮች የሚያገኘው። ኒውካስልን ያገኛል። ከዛ በኋላ ፉልሃምን። እነዚህ 3 ተከታታይ ጨዋታዎች ላይ እጅግ በጣም ጠንካራ ሆኖ መቅረብ ይኖርበታል፣ የቦርንመዝን ጨምሮ ማለት ነው። ያንን ማድረግ የሚችል ከሆነ አንዴ ወደ ድል ማድረግ አንዴ ወደ ማሸነፍ ሞመንተም መግባት የሚችል ከሆነ በቻምፒየንስ ሊጉ ምናልባት ጥሩ የሆነ የውድድር ጊዜ ማሳለፍ ይችላል። እናም ደግሞ በፕሪሚየር ሊጉ ማለት ነው። ስለዚህ በዛ ላይ ጠንካራ መሆን ይኖርበታል የሚል ምልከታ አለኝ። የእናንተን ሀሳብ አስተያየት ከጨዋታው ጋር በተያያዘ እንድታደርሱኝ ጋብዛችኋለሁ ውድ አድማጮች። በቀጣይ መረጃ ሰዓቶች ላይ ዳግመኛ እግዚአብሔር ፈቅዶ እስከምንገናኝ ድረስ ሰላም።